አይን ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄ ግጥም ለማለት ወይም መነባነብ ብለን የምናስበው ነው ማን ነው ስምሽ ስመኝ ገብሩ ስመኝ ገብሩ እና እንትኗ ነረሳ ስመኝ ገብሩ ስመኝ ገብሩ እንትን ያለው ነገር ወደ ትወና መቅረብ አለብሽ ስመኝ እሺ መድረክ ላይ እስከወጣሽ ድረስ መድረክ እንዴት ነው መድረክ ላይ ወጥቼ ልተውን የምችለው ብለሽ አስበሽ ተዘጋጅተሽ ነው መምጣት ያለብሽ በቃ እንካንተ ጋር እግር ብላ ፍቅሬ አይንሽ ውስጥ ጣት አለ ያጫውተኛል ጣትሽ ውስጥ አይን አለ ያባብለኛል አትጂ አሰማም እንዴ እግር ብላ ነው ማይደብራቸው ገባ እኔ እዚህ ጋር ዲፕሬሽን ውስጥ ገባው ተጨናነኩ ምንም በማላቀው ነገር ነው ምን ተረዳኸኝ አይደለም ግን እንደዚህ ብለ ስታወራ ማንም ሰው አይረዳህም ዲፕሬሽን ገባው ተጨና Ready now. ሰላም እንዴት ናችሁ ተገናኝተናል ሰላም ነው ወይ እንዴት ናችሁ ሁላችሁም አማን ነው ብያለሁ እንግዲህ አሁንም ከጃኒ አልወጣንም ከስመኝ ማለቴ ነው ስመኝ እንግዲህ ትናንት ምላሽ ሰጥታለች እናቷም ላይቭ ላይ ይዛ ቀርባ ነበር እሱን አቀርብላችኋለሁ በተጨማሪ ደግሞ ፈታ ዘና የሚያደርጉ ቪዲዮዎችን አሉኝ አዲስ መረጃዎችም ይኖሩኛል እስከ መጨረሻ ድረስ ይሄንን ቪዲዮ ላይክ በማድረግና ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉኝ ከወዲህ በትህትና እየጠየቅኩኝ ወደ መጀመሪያው ወደ ጃኒ ቪዲዮ እንሂድና ከዛ እንቀጥላለን ይሄው መጣልን ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት እሱ ነው የቁጥሮቼ እረኛ የሰላሞቼ እመቤት እሱ ነው አይን ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ማነው ስመኝ ገብሩ ስምሽ እንዴት አያችሁት ይሄው መጣልን ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት የሰላሞቼ እመቤት እሱ ነው አይን ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ስመኝ ገብሩ ዳንኤል ናሱ እናገረው ነበር ግን ችግር የለውም ክብር ለታላላቆች እንዲህ በማለቷ ተመችቶኛል ክብር ለታላላቆች በነገራችን ላይ ሲነር ማክበር ተገቢ ነው ካንተ በፊት ፌመስ የነበረውን ሰው ማክበር ያለ ነው ተገቢም ነው እና እንደዚህ ማለቷ በነገራችን ላይ እኔ ትናንት ጃኒ በለቀቃቸው ቪዲዮ ላይ ገብታ ባወራቸው ነገር እኔ ጃኒ እዚህ ድረስ ነው እንዴ አመለካከቷን ያልኩትና አሪፍ ነች ነገሮችን በጨዋታ ማለፍ ነው የምትሞክረው በጣም ብልጥና ይሄው የዘመኑ ሁኔታዎች የገባት አይነት ሴት ናትና እስቲ እናቷን ይዛ ገብታ ነበር ምን እንዳለች ሰምተን እንመለስ እንድናችሁ ሰላም ናችሁ እንድናችሁ በቃ እንዴት ነው እኔ የምወደው ስም ነው ባድ እኔ የምወደው ስም ነው ከሶስት ወንድ ሳናት የተወለደችልኝ ስመኝሽ አልኳት በቃ ዘሩ ቀለጠ እሺ በቃ ጋይስ ይሄ ነው እንዳለ የዛቁልጅ ነው ማለት ኦኬ ጋይስ ተነገራችሁ እሷ ስም ነው ጋይስ የራሷ የግሏ ስም ነው ስመኝ እናቷ ናት ያወጡላት በርግጥ በጃኒ ነው የምትታወቀው ሶሻል ሚዲያ ላይ እንግዲህ እናቷ ላይቭ ላይ ገብቶ በዚህ መንገድ እንግዲህ ልጄ እኔ ነኝ ስመኝ አልኳት ከሶስት ወንዶች ብቻዋን ሴት ስለሆነች ስመኝ በጣም ሴት ስመኝ ስለነበረ ስለተወለደች እንግዲህ ስመኝ ብያታለሁ አሉ እንግዲህ ጃኒ በዚህ መንገድ በጨዋታ መልክ ነው ያቀረበችው ጀግና ነች የምር ምክንያቱም ክርክር ውስጥ ስድብ ውስጥ ምን ውስጥ አልገባችም እና ጀግና ነች እንደዚህ ከሆነች እንግዲህ ፌመስነቷን ቀጥ አድርጋ መቀጠል ትችላለች መቼም አትወድቅም አንዳንዴ ፌመስ ሰዎች ለምን እንደሚወድቁ ታውቃላችሁ የሆነ በእነሱ ላይ አጀንዳ ሲነሳ መከራከር ይወዳሉ መልስ ምት ይሰጣሉ ምናምን ዝም ነው ማለት ያለባቸው ወይ በጨዋታ ማለፍ ፌመስ ስትሆን
ጃኒ እንግዲህ በዚህ መንገድ ነው ምላሿን የሰጠችው። እንግዲህ ፒፕሉን በደንብ ተረድተዋለች። ዝናዋን ደግሞ በዚሁ ለማስቀጠል እንግዲህ በሳቅና በጨዋታ አልፈዋለች። ምንም ከመጥፎ ነገር አልመለሰችም፣ አላወራችም። በቃ እንግዲህ ከዚህ በኋላ ጃኒ የቲክቶክ ስሟ ይሆናል፣ የቤት ስሟን ደግሞ ስመኝ ይሆናል። በቃ ኢዚ አርጋ አልፈዋለች። እንግዲህ ጀግና ነች። እንግዲህ በዚህ መንገድ ነው ያለፈችው። ጃኒ ይመችሽ። ፒፕሉን ተረድተሽዋል። እንዴት ዝናሽን ማስቀጠል እንዴት እውቅናሽን ማስቀጠል እንዳለብሽ በደንብ ገብቶሻል። ለማንኛውም እኛ እንቀጥላለን። ፈታ ዘና እንበል። ገና አሪፍ ቪዲዮዎች ይኖሩኛል። እስከ መጨረሻ ድረስ አዳዲስ መረጃዎችም ይኖሩኛል። እስከ መጨረሻ ድረስ ይህን ቪዲዮ ላይክ በማድረግ እንድትከታተሉ አሁንም በድጋሚ እጠይቃችኋለሁ። ወደ ቪዲዮ። ይህች ልጅ ግን ታሳዝናለች። ከሞተች ስንት ቀን ሆኗት? ረሳችኋት አይደል? ሬስት ኢን ፒስ ብላችሁ ፖስታችኋል። በጣም ማዘናችሁ ነግራችኋል። እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ። አድናቂዎቿ ከ400,000 በላይ ፎሎወሮች አሏት። ብዙ ሚሊዮን ቪው አላት። ጓደኞቿ ረሳችኋት አይደል? ምን ለብሼ ልውጣ፣ ምን ልብላ፣ ማን ላግባ፣ የራሳችሁን ነገር ነው የምታስቡት። አያችሁ፣ ስትሞቱ ትረሳላችሁ። አንድ ሳምንት እንኳን አያስብላችሁም። ለምን የሀገር መሪ ቢሊየነር ባለሀብት ሰው አትሆኑም? ስትሞቱ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ስትሞቱ ትረሳላችሁ። ቴክስቴን አልመለሰችውም፣ እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ስትሞት ትረሳል። እግዚአብሔር ግን አይረሳህም። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላ አያገባም። ያንተ ቤት ስራ አይደለም። እግዚአብሔር እናንተ ከተስማማችሁ በህልማችሁ ላይ ያንን ኑሮው። ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ። ትረሳለህ። አንተ ምንንም ትረሰኛለህ። ሞቼ ምናልባት ይሄን ቪዲዮ ለቪዲዮ ልታየው ትችላለህ። ረስተኸኝ ብሮ የሚባለው ልጅ። ስለዚህ እንድትቆጣጠረኝ አላደርግም። የራስን ህይወት ኑር። እንግዲህ እንደሰማችሁት ነው፣ እውነት ነው። እኛ ከሞትን በኋላ እንግዲህ ሰዎች ለ2 ቀን ለ3 ቀን ቢያስታውስን ነው ወይም ለሳምንት ቢሆን ነው በዛ ቢል። ምክንያቱም ቀነኒን እንኳን ማየት ብንችል አሁን ኦልሞስት በ2 ነው ያረፈችው አይደለ? በ2 ነው በእኛ ኢትዮጵያ አቆጣጠር በ2 ቀን ነው አይደለ? አሁን ዛሬ 8 ነው በኢትዮጵያ አቆጣጠር፣ መጋቢት 8 ነው አይደለ? ስለዚህ ኦልሞስት 6 ቀን 5 ቀን ሆኗታል ካረፈች። በ6 ቀን ውስጥ ተረስታለች። በእርግጥ ያው ያለ ነው እንግዲህ በምድር ላይ ይሄ በብዙዎችም የገጠመ ነገር ነው። ብዙ ታዋቂ ሰዎች፣ ብዙ ዝነኞች ሰዎች፣ ብዙ የምንወዳቸው የምንጠላቸውም ጭምር ካለፉ በኋላ አናስታውሳቸውም። ይሄ የተረጋገጠ ነው። ግን ፍትህ ማግኘት ያለበት ሰው ግን ተከታትለን እንግዲህ የምንችለውን ነገር ብናደርግ ጥሩ ነው ባይ ነኝ። ምክንያቱም እቺ ልጅ ፍትህ ማግኘት አለባት፣ ቤተሰቦቿ ፍትህ ማግኘት አለባቸው። ሌላ ሰው ጋር አለመድረስ ውስጥ በምንድን ነው እርግጠኛ የምንሆነው? ምክንያቱም እቺ ልጅ ፍትህ ካገኘች ነው እንደዚህ አይነት ነገሮች ሊቆሙ የሚችሉት። ስለዚህ ፍትህ እንድታገኝ እንግዲህ ሁሉም ሰው ጉዳዩን ቢከታተል አሪፍ ነው። በእርግጥ እንዳልኳቸው ነው፣ ጉዳዩን ፖሊስ ነው መከታተል ያለበት። ከዚህ በኋላ ኃላፊነቱ የፖሊስ ነው። ግን ምን ደረሰ ማለት ደግሞ ህዝቡ መጠየቅ መቻል አለበት ብዬ አስባለሁ። እስቲ ወደ ቀጣይ መረጃችን እንለፍ። ለመጨረሻ ጊዜ ያለቀስኩበት ቀን ዛሬ የእውነት ነው የምላችሁ። ይህ ቪዲዮ ስመለከተው እጅግ በጣም ነው ያዘንኩት። ወንድ ልጅ አይጣ ነው ያስባለኝ። እጅግ ልብ ይሰብራል። እንግዲህ እንደተመለከታችሁት ለመጨረሻ ጊዜ ያለቀሰበት ቀን ሲጠየቅ ዛሬ ብሎ መልሶ እሱም ስራ በማጣቱ የተነሳ እንደሆነ ገልጿል። የሚያሳዝነው ግን እህታችን በቸልታ አልፈዋለች። እኔ ሲመስለኝ በሰዓቱ አስበው ላይሆን ይችላል የሚል ግምት አለኝ። ቪዲዮ ከተለቀቀ በኋላ እንግዲህ ኮመንት ላይ ለመመልከት እንደቻልኩት እንደምትመለከቱት ብሮክሊሱ ጨምሮ እጅግ በርካቶች ልንረዳው እንፈልጋለን፣ አድራሻው አፈላልጉልን በማለት ላይ ናቸው። አስቡት፣ በዚህ ሰዓት ለአብነት ይህ ወንድማችን በቪዲዮ ወጣ እንጂ ስንቱ ስራቶ በሩ ቆልፎ እያለቀሰ እንደሆነ ለመገመት አይከብድም። ምናልባትም ይህ ወንድማችን እንግዲህ ተገኝቶ ስራ እንደሚቀጠር ተስፋ አደርጋለሁ። እንግዲህ እንዳያችሁት ነው፣ ልጁ በጣም ሲፈለግ ነበረ። ብዙዎች እንግዲህ እኔ ራሱ መጀመሪያ ቪዲዮን ሳይ ትንሽ አሳዝኖኝ ነበረ። ልጁ ስራ አጣው ሲል ፊቱ ላይ የሚያስታውቃል፣ ትንሽ ያው እንደተቸገረ ያሳያልና ብዙዎች ሲፈልጉት ነበረ። በነገራችን ላይ ቶሎ ነው እየተገኘው። በአንድ ቀን ልዩነት ውስጥ መገኘት ችሏል። እስቲ ሌላ ቪዲዮ አለ እንመልከት። ይህ ወንድማችን በሚመለከት መልካም ዜና ተሰምቷል። የበርካቶች ልብ የነካው የዚህ ወንድማችን ጉዳይ ታዲያ በመጨረሻም ፍለጋው ተሳክቶ ወንድማችን ኦሊያድ እንደምትመለከቱት አፈላልጎ እንዳገኘው በይፋ አስታውቋል። በነገራችን ላይ ሁሉም ነገር ለበጎ ነውና የቪዲዮ ባለቤት የሆነችው እህታችን ማመስገን ግድ ነው። እሷ ይሄን ቪዲዮ ፖስት ባታረግ ኖሮ ማናችንም ማወቅ አንችልም ነበርና እንደሚታወሰው እጅግ በርካቶች ልንረዳው እንፈልጋለን በማለት ላይ ነበሩ። ወንድማችን ኦሊያድ እንደተናገረው ከሆነም ኢቢኤስ ቲቪ ጨምሮ
እጅግ በርካቶች ሳይቀር ሊያቀርቡት እንደሚፈልጉ ተሰምቷል። ተደብቆ ያለቀሰው ወንድማችን በአደባባይ ሊካስ እየደረሰም ይመስላል። ይህ ወንድማችን በመገኘቱ ታዲያ እጅግ በርካቶች ደስታቸው ሲገልጹ ተመልክቻለሁ። እናም ቤተሰቦች ሁሉም ነገር ለበጎ ነው። እንግዲህ ልጁ ተገኝቷል። ብዙ ሰዎችን በመገኘቱ በጣም ደስ ብሏቸዋል እና ልጁም እንግዲህ ከዚህ በኋላ የተሻለ ነገር እንደሚያገኝና ወደ ስራ እንደሚገባም ተስፋ እናደርጋለን። እስቲ ወደ ሌላ መረጃችን እንለፍ። ትናንት ሰይፉ ፋንታሁን ያጋራው አንድ ትልቅ መረጃ ነበረ። በጣም አሳዛኝ ከወደ አሜሪካ የተሰማው ስለ አንድ ህፃን ልጅ። እስቲ ቪዲዮውን አይተን እንመለስ። ያው እንግዲህ ከቀናት በፊት ሄኖስ እስክንድር በሰይፉ በኢቢኤስ ቻናል በሰይፉ ሾው ላይ ለመቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ደውሎ ከኔ ጋር እንዲህ ነበር ያወራው። ነፍሱን ይማርና ሄኖስ እባላለሁ። 10 ዓመቴ ነው። ሄኖስ እባላለሁ። አዎ ሜሪላንድ ነው። ሄኖስ እባላለሁ ከሜሪላንድ። መቶ $100 በጣም የሚያሳዝን ነው። እንግዲህ ለእህቴ ጸልዩልኝ የሚል ሲያድግ ሳይንቲስት መሆን የሚፈልግ ኳስ መጫወት በጣም የሚያስደስተው ቤተክርስቲያን የሚያዘወትረው ከዛ ውጪ በጎ አድራጎት ስራዎች ላይ የሚሳተፈው ሄኖስ እስክንድር ድንገት ከዚህ ዓለም በሞት ተለየ። ጉዳዩ በጣም በአሜሪካን መነጋገሪያ ሆነ። ኤቢሲ ላይ ሎካል ኤቢሲ 7 ላይ ስለ ጉዳዩ የነበረውን ዘገባ ደግሞ እስኪ አይተን እንመለስ። With dreams of becoming a NASA scientist. Hi, my name is Henos Iskender. Would have to be rushed to the hospital. His mother says a sudden fever took over his body Thursday, March 6th. እስኪ የመቄዶንያ ወዳጅ ነበረ። ልግስናውን መቼም አንረሳውም። ከዛ ውጪ ምን ተከስቶ ይሆን ሄኖስ ድንገት ከዚህ ዓለም በሞት የተለየው? ወላጆቹ ጋር ደውል አድርጌያለሁ አሜሪካን። በዛው ልጁ እንግዲህ በዚህ መንገድ ነበር ህይወቱ ሊያልፍ የቻለው። ከሁሉ በላይ የሚያሳዝነው ደግሞ ለእህቴ ጸልዩልኝ እያለ እህቱ እንግዲህ ስኳር ታማሚ ነችና ለእህቴ ጸልዩልኝ እያለ ለራሱ ቀድሟት መሄዱ በጣም የሚያሳዝን ነው እና ይሄ ይመስላል። እንግዲህ መጽናናትን እንመኛለን ለቤተሰቦቹ። እስቲ ወደ ቀጣይ ቪዲዮ እንሂድ። ብር ያለ የለም አይደል? ግድ ነው ያለ ጨላ ይወጣል እንዴ ብሮ? ኧረ አይጠፋም። አንተስ? እኔ ዛሬ ለፈኝ ምንም አልያዝኩም። ይሄ ሁሌ እንደሚታነቅ ሰው ባዶ ኪሱን ነው የሚወጣው። እንሂድ እባክህ ብራዘር። ናንጂ አንተ ሂዱ በቃ እኔ እዚህ ሆናለሁ። አሬ ዳንተም ችግር የለውም ሂድ፣ እኔ ወደ ቤት ገባለሁ። ሲኖር ብቻ ከቀረብኩማ ጓደኝነቴ ምኑ ጋር ነው ታዲያ? እኔማ ስንዴውን ከእንክርዳዱ ለመለየት ብዬ ነበር እንጂ ገንዘብ አጥቼ አልነበረም። በነገራችን ላይ ይሄ ጓደኝነት በዚህ በብር ጉዳይ በጣም የሚገጥም ነገር ነው። ይሄ ሁላችንም ስሜት የሁላችንም ጉዳይ ነው፣ የወንዶች ጉዳይ ነው እና እባካችሁ መዝናናት በነገራችን ላይ ብር አይደለም። ድሮ አሁን እኔ በልጅነት ሳቀው ዝም ብለህ ነው የምትጫወተው፣ የምትገናኘው ስላለክ አይደለም። አሁን ምን ሆኗል መሰላችሁ? አንድ ልጅ ጋር ስትደውል ወይም ጓደኛ ጋር ስትደውል ካለው ብቻ ነው የምትደውልለት፣ ከሌለው አትደውልም። በቃ አንተ ልጁ ብር ካለው ብቻ ነው የምትደውልለት፣ ከሌለው አትደውልም። ታውቀው ጭራሽ ቢደውልልህም እንኳን ስራ አለኝ እያልክ ትጠፋበታለህ ስለሌለው ብቻ። ስለዚህ ይሄ ነገር ተው፣ ሼር ተደራረጉ። እንግዲህ እንደምታዩት ነው ህይወት አጭር ነችና ባለን ተካፍለን ጊዜውን ብናልፍ አሪፍ ነው ባይ ነኝ። የግድ ብር ስላለክ ብር ትሰጠዋለህ ማለት ብቻ አይደለም። ቁጭ ብለህ በራሱ መጫወት ማውራት ትችላለህ። ጓደኝነት እሱ ነው፣ በብር አይደለም። ስለዚህ ያ ትልቅ መልእክት ነው። እስቲ ወደ ቀጣይ እንሂድ። በዚህ እድሜ ከባድ ነው። በዚህ እድሜው ተነቅሷል። የሊዲያን ስም ሊዲያ ማናት ነገራቸው። በዚህ እድሜው ሊዲያ ብሎ ተነቅሷል። አያችሁ ህፃን ልጅ ኧረ ከባድ ነው በጣም። በዚህ እድሜው ከባድ ነው ይላል ጽሁፍ ራሱ።
ወይ ጊዜ አባት ሊገሉኝ ነው። አስመልጠኝ በእናት እንዴ ማን ነው የሚገልሽ? እናት የለ በእናት አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተደበቂ። ነይ ቶሎ በይ፣ ተደበቂ። ስማ ዮኒሴ በዚህ ጋር ስታልፋይታል? አላየውም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየውም። ባያልነግርህም ነበር። አምኛክ ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገዛትም። በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ፣ ነይ ውጪ ከሱቄ። እዚሁ ናት። ነይ አንቺ ውጪ፣ ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ በላችሁ ይመቸባል ነው። ጭራሽ ዛሬ ደግሞ ተፈንክተ አዋርክኝ አይደል? በተከበርኩበት ሰፈር ወንድ አይደለ አንጠልጥለ የለ። ለነገሩ እሱንም እርግጠኛ አይደለም እኮ ገና አትለውም ነበር ወይ? ምን ትጠብቃለህ እንደዚህ የስልስ ብረት ድስት እስከሚያስመስል ድረስ? ኧረ አባዬ ስላላየሁ እኮ ነው የተጣላሁት። ልጅ የግድያ ሙከራ ነው ያደረስኩበት ነው። የረዲያ ምላስም አይሞትም። አታሳይም ነበር የማን ልጅ እንደሆንክ? እኔ እዚህ ሰፈር ስንት ጀብድ ነው የሰራሁት። ይኸው እኮ እኔ ልጁን ይዤው መጥቻለሁ። ይታረቁ በቃ ልጆች ናቸው፣ ነገ ይገናኛሉ። አስቼ ተቸገርኩ እኮ ዝም ብለህ ነው እንደው። እሺ አስገባው ይግባሽ። ማነህ? ግባ። አይገባም እንዴ? አስቼ ማንን ነው ይዘህ የመጣው? አንተኛ ልጅ ነህ። እኛ እኮ እኛ መሄድ እንችል ነበር እኮ። እንዴ አቡቹ አንተ ነው የመጣው? በል ሂድ ልጄ ሂድ። ሳላቅ ነው። እሺ ደግሞ አንተ ፊቴን ስለዋጨርከኝ ነው የመጣው። ወይ አንተ ቦቅባቃ፣ በዚህ አይነት ጠላት ቢመጣ ማስጨረስከኝ ማለት ነው አይደል? አባዬ እንደምታስበው አይደለም፣ እንደሱ አይደለም አባዬ። ኧረ አባዬ የቃቃ ነው። ክለብ ውስጥ ያሉ ወንዶች አይነት ኦኬ፣ ስንት አይነት ናቸው? እኛ ምኑ ጋር ነን የምንመደበው? ቀጥታ ለመሳብ ነው። ቀጥታ ነው የገባው የአባቴ ባላት ቁርጭ ጋሽ ቁልፍ ዋው! እንግዲህ ዝም ብለን ቁልፍ ይዘን እንገባለን ማለት ነው። የቤት ቁልፍም ቢሆን ይዘን እንደዚህ እያልክ መደነስ ነው። ባለትዳሮች ቤተሰብ ጠይቀው ሰሚኛለሽ፣ ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ እኮ ለኛ አስባ ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ይሁን ካገባሁኝ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸው እንደሆነ ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦች ሁሌ እንዳጣጣ እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከፋሲካ ሌላ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ። ይሄማ ተዘጋጅቶ ነበር ለመፍታት። ይሄ ምክንያት ነው። አይ ብሮ ምክንያት ነው ይሄ እንጂ ትዳር ላይ ብዙ ነገር ይገጥማል። ችለ ማለፍ ነው። እንቀጥላለን። እንዴት ነህ? ደህና ነህ? ተደውሎልኝ ነው። አዎ ስቶቭ ተበላሽቶብኝ። ስቶቭ ነው? አዎ እሱን ና ግባ ና። ስራ ማጣት ምን ያላስደረገን ነገር ስላለ ያስፈልገኛልና ስቶቭ እኮ ነው ያልኩህ። አባ ገባኝ። ችግር የለውም። ስንት ዓመት የሰራሁት ችግር የለውም። ገብቷል ግን ያልኩህ ስቶቭ አይደል? አዎ ስቶቭ ነው የተበላሸብኝ። ምንድነው ግን የሚያስፈልገው? እንትን አለ ማርካ ብሎኬት ነገር ካለ ስቶቭ እኮ ነው ያልኩህ። አባ ገባኝ። ስቶቭ ማለት እኮ ይኸኛው ነው። አዎ ተበላሽቶብኝ ነው። ምንድነው የሚያስፈልገው? መለጠፍ ነገር ይሁን እንዴ?
ምናልባት አሸዋ ነገር አለ። አረ የተቃጠለ ሽቦ ካለ ብዬ ነው አባት። ኦኬ ሽቦሉም ቀየረው። እስቲ መጀመሪያ ባለሙያ ነው አይደል እንዴ? አዎ እሰራለሁ ነው ወይስ ሌላ ሙያ ነው? ኧረ ስጠኝ እሰራለሁ ስጠኝ። እና ምን ልታረግ ነው መስላል? መስላል ወጥተህ ምን ልትሰራ ነው? አይ የሚሰራ ከሆነ ብዬ እኮ ነው። ለመሆኑ የአንተ ሙያ ምንድን ነው? እኔ ግንበኛ ነኝ። ትንሽ ስራ ጠፍቶ ነው ግንበኛ ነኝ። እንደዛ አትለኝም ታዲያ። ይሄኛው ስቶቭ ነው የሚባለው። ይሄኛው ብሎኬት ተሸዋብነ ውጣልኝ አባ። ሌላ ሰራተኛ ባለሙያ ልፈልግልኝ። ሂድልኝ ሂድ ማዝላላ ይወጣል እንዴ? ኧረ እሰራለሁ። ሂድ ከዚህ በእናትህ ምን ማፈሪያ። እንግዲህ ስራ ማጣት ነው የሁሉ ውስጥ የከተተው ልጁና አንዳንዴ ስራ ስታጣ በጣም ጭንቅ ሲል ይሁን ነገር ትሰራለህ ወይ ስትባል አው አትችለውም እኮ ምንም አይተው ራሱ አታውቅምና ይሄ ስራ ማጣት ምክንያት ነው። ስለዚህ በዛ አልፈነዋል። አሪፍ መልእክት ነው ያለም ነው። ብዙዎቻችን እንግዲህ አንዳንድ ነገርም ሞክረን ስለምናቅ የሆነ ሰዓት ላይ ማለት ስራ ሲጠፋ ይሄን ትችላለህ ልሞክረው ብለህ አዎ ትላለህ። ከዛ ገብተህ የቻልከውን ሰርተህ ትወጣለህና ያ እንግዲህ ጊዜው የፈጠረው የስራ ማጣት ችግር ነው። ለማንኛውም ለዛሬ የነበረኝን ይሄን ይመስል ነበረ። እስካሁን ድረስ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ፕሊዝ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉልኝ። በቀጣይ በእንደዚህ አይነት ቪዲዮዎች እስከምንገናኝ መልካሙን ለእናንተ ይሁን።